ቆም ያለው ህመም ታቅፌ የሩቅ ሰው ባይተዋር ሆኜ ቁጭቴን ጉያ ያኑሬ ኑራምባው መሃል መለኜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቲክቶክም የፌስቡክም የኢንስታግራምም ፔጅ ተከታታዮቻችን እንዴት ናችሁ? አልহামዱሊላህ ረብል ዓለሚን። ዛሬ አንድ ትልቅ ሰርፕራይዝ አለን። ያው ከወንድሜ አህመድ ኑርዬ ጋር ነው የምንገኘው። እዚህ ቤት ወይም እዚህ ኒው ሆፕ ሪል ስቴት ነው የምንገኘው። እንግዲህ ስለ ጉዳዩ አብራችሁ ተከታተሉ ማለት ነው። ክብራትና ክብራን ያው እንግዲህ ወደ ውስጥ እየገባን ነው። ቤቱ ይሄ ነው። ህንጻው እንግዲህ መንገድ ዳር ነው ያለ ነው። ይሄ ዋናው መንገድ ነው። ይሄ ደግሞ ኒው ሆፕ ሪል ስቴት ነው። ኢንሻአላህ ወደዛ እየሄድን ጀነትማ እንኳን ስንቱ ጸጋ ይዛ ተሸክማ። ቢስሚላህ ራህማን ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን አድማጭ ተመልካቾቻችን ዛሬ እንግዲህ የምንገኘው ሰርፕራይዝ ነው አይደል? የደስታ ቀን ላይ ነን ያለ ነው። አልহামዱሊላህ ረብል ዓለሚን። ዛሬ በወንድማችን በመሐመድ ሰይድ ባለቤት ቤት በልጆቹ ቤት በደስታ ነው የምንገኘው። አልহামዱሊላህ ረብል ዓለሚን። ያው ኩሉ ነፍሲን ዛኢቀቱል ሞት፣ ሁላችንም ወደ አኺራ እንሄዳለን ተራችንን ጠብቀን። ግን እኛ ለጊዜው እዚህ በህይወት ኖረን ለወንድማችን ከናንተ ከወዳጆቹ ከማህበረሰቡ ከአድናቂዎቹ በራሳችሁ በማህበረሰቡ ተነሳሽነት የሆነ ነገር ማድረግ አለብን፣ ፍቅራችንን መግለጽ አለብን በሚል አካሄድ እጅግ ያማረ እንቅስቃሴ ተደርጎ ነበር። አጋጣሚ እኔ ሀዘን ላይ ነበርንና የተወሰኑ ሰዎች ጀመሩት፣ ተጀመረ፣ ጥሩ ነበር። ከዛ በኋላ እኛም ቀጠል ነው። ሁሉም የሚያውቀውም አለቀሰ፣ አዘነ፣ የቻለውን አደረገ። እኛ እንደውም በሁለት ቀን በሶስት ቀን ይበቃል ብለን አቆም ነው። እጅግ በጣም ያማረ እኛ የተመታታብን ጊዜ ነበር። ፍቅርም ምንም ሀዘንም ደስታም ብዙ ነገሮች ነበሩና ወንድማችን ከመቃብር በላይ ትልቅ ስራ ሰርቶ ነው ያለፈው። አላህ ይማረው፣ እኛንም አላህ ይማረን። በአሁኑ ሰዓት የምንገኘው በስርዓት ለመንገድ ነው። እንደምታውቁት ያው ቃል የገባ ነው ለእናንተ የተደረገውን ነገር ለማሳወቅ ነው። ያኔ በእህታችን በአካውንት ነበር ገንዘብ እንዲሰበሰብ ያደረግነው። እኛ የሚዲያውን ስራ ሰራን። ከዛ እንደተዘጋ ኮሚቴዎች ተመርጠው ነበር፣ ኡስታዞች፣ ትልልቅ ሰዎች። እነዛ ኡስታዞች ደግሞ ማስፈጸም ላይ ስራውን ተንቀሳቅሰው በጥሩ ሁኔታ በአማረ ሁኔታ እጅግ ውብ የሆነ ቦታ ለልጆቹ ትምህርት ቅርብ የሆነ 3 መኝታ የሆነ 170 ካሬ በጣም ያማረ ሊፍት ያለው ግቢ ያለው ሁሉ ነገር የተመቻቸ ቤት ገዝተው ልጆቹ ከደሴ መጥተው ትምህርታቸውን እንዲጀምሩ አድርገውልናል። እጅግ በጣም ተደስተናል። እንግዲህ እንደምታውቁት ያኔ ማህበረሰቡም የተወሰኑ ሰዎችም ኡስታዞችም ውጤቱን አሳዩን ባሉበት መሰረት ይኸው ዛሬ ውጤቱን ይዘን መተናል። ይሄም ብቻ አይደለም፣ ለመሐመድ ሰይድ እናትም ደሴ በጣም ያማረ የመኖሪያ የሚሆናቸው መጦሪያ የሚሆናቸውን ቤት ተገዝቶላቸዋል። እንደዚሁ እጅግ በጣም ያስደስታል። እኛ በጣም ተደስተናል። በእናንተ በማህበረሰቡ ተደስተናል። ወደ እናንተ ይሄን ይዘን መምጣት ስላለ ወንድማችን አብዱራህማን የነጃት የታችን ነጃት ወንድም ነው። እሱም ደግሞ የተወሰነ ሀሳብ ይሰጣል። ኢንሻአላህ ልናመሰግን የመጣ ነው ዛሬ። ያው አልহামዱሊላህ ረብል ዓለሚን። አጠቃላይ ሀሳቡን አህሜ አንስቶታል። ብዙ የምጨምረው ነገር የለም። ይሄ እናንተ ውጤት ነው። በእርግጥ ከመጀመሪያ ጀምሮ የዚህን የቤቱን ሀሳብ ከቤተ ከነሱ አልመጣም። ሀሳቡ እንዲያርጉልን አላሉም። እኛንን ሀሳቡን ይዘን መተን የተቀበሉ ያው እናንተ ካሰባችሁት ብለው ነው እንጂ የዚህ ቤት ይገዛ አይነት ጥያቄ ከመሐመድ ሰይድም ከጁን ቤተሰቦች አልመጣም። ያ ጥያቄ የኛ ሀሳብ ነበር። ሀሳቡን አቀርብንና ያው አልহামዱሊላህ ለዚህ ውጤት በቅተናል። አልহামዱሊላህ ሁሉም ነገር ሳህል ሆኗል። የውጤታችሁ ነው። እናንተም ደስ ይበላችሁ። ቤቱን በጣም የሚያምር ነው። ብዙ ሴኩሪቲ የሆኑ ማለት ፕራይቬሲ የሆኑ ነገሮች ስላሉ ነው እንጂ በጣም የሚያምር ቤት ውስጥ ነው ያለ ነው። ልጆችም ትምህርት ቤት ጀምረዋል። አልহামዱሊላህ አሁን ጥሩ ሰዓት ላይ ነው የምንገኘውና ሳናመሰግን ማለፍ ስለሌለብንና በቃላችን መሰረት ቤቱን ከገነባን በኋላ ከሰራን በኋላ ውጤቱን እናሳውቃቸዋለን ባለው መሰረት መተናል ማለት ነው። ይሄው ያለው ከቤተሰብም የተወሰነ መጥረቃ ነው። ወኪልና ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እንግዲህ ወንድሞቻችን መተው አይተዋል። ከተደረገው ነገር እንግዲህ ከትንሽም ከትልቅም ድረስ ያረጋችሁ ወንድሞቻችን እህቶቻችንን ጀዛኩሙላሁ ኸይር።
እሷም በሷም ስም በቤተሰባችንም ስም ጀዛኩሙላሁ ኸይር ብለናል። እንግዲህ ሰላም አለይኩም ያልገባችም እንጂ አመስግናለች። ከሚገባው ላይ ለማህበረሰቡ ዱዓ እያደረገች ነው። ደስተኛ ነች። አላህ ያክብርልን። እንወዳቸዋለን፣ እናከብራቸዋለን። ከዚህ በኋላ ያው ዱዓ እንደራረግ ዘግተናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።